ሰላም ጤና ይስጥልኝ የተወዳጁ ቤተሰቦች የህዳር 25 2018 የሀገር ውስጥና የባህር ማዶ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን ላስደምጣችሁ። ታዲያ ግን ከዛ በፊት ለዩቲዩብ ቻናላችን አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ እንድትከታተሉት ጋበዝኩኝ። መረጃዎችን ላስደምጣችሁ፣ አብረን እንከታተለው። የገቢዎች ሚኒስቴር ሰራተኞች በካሜራ የታገዘ ዩኒፎርም እንዲለብሱና መልበስ እንደጀመሩም ተነግሯል። በዚህ ጉዳይ ላይ ለካሜራ ወጪ ምን ያህል ገንዘብ ወጣ፣ ካሜራው በመገጠሙ ምን አይነት ችግሮችን ይቀርፋል የሚለውን ጉዳይ በዝርዝር አስደምጣችኋለሁ። የአሜሪካ ውጭ ጉዳይ ሚኒስቴር ማርክ ሩቢዮ ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ ውይይት አድርገዋል። በዚህም ጉዳይ ላይ በዝርዝር ማስደምጣችሁ መረጃ ይኖራል። ሌላው መረጃችን ቤተሰቦች ኤርትራ ከባድ አጣብቂኝ ውስጥ እንደምትገኝ አንድ ጥናት ይፋ አድርጓል። የኤርትራ የወደፊት እጣ ፋንታ ከጊዜ ወደ ጊዜ ይበልጥ አሻሚና ግልጽነት የጎደለው የሆነ መምጣቱን በሆርን ሪቪው ድረገጽ ላይ የወጣ አዲስ ትንታኔ አስመልክቷል። ጥናቱን ወደ እናንተ አደርሳለሁ። እስራኤል ምንም እንኳን ከሐማስ ጋር የተኩስ አቁም ስምምነት ላይ ብትደርስም በድጋሚ በጋዛ መጠለያ ድንኳኖች ላይ በፈጸመችው የአየር ጥቃት ህጻናትን ጨምሮ 5 ሰዎች ተገድለዋል። ለትንታኔው አለፍኩኝ፣ ተከታተሉኝ። የገቢዎች ሚኒስቴር ሰራተኞች በካሜራ የታገዘ ዩኒፎርም መልበስ ጀምረዋል። ግልጽነትና ተጠያቂነት ለማረጋገጥ አዲስ አበባ ከተማ አስተዳደር ዘመናዊ ቴክኖሎጂ ወደ ስራ አስገብቻለሁ ብሏል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከግብር ከፋዮች ጋር ግንኙነት የሚፈጥሩና ቁጥጥር የሚያደርጉ ሰራተኞች ላይ ትልቅ ለውጥ አምጥቷል። ከትናንት ረቡዕ ህዳር 24 ቀን 2018 ዓ.ም ጀምሮ ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የቢሮ ሰራተኞች ቪዲዮ ካሜራ የተገጠመበት ዩኒፎርም ለብሰው ወደ ስራ ይሰማራሉ ተብሏል። ስሙ የቦዲ ዋርን ካሜራ ፕሮጀክት ሲሆን ከ100 ሚሊዮን ብር በላይ ወጪ ተደርጎበታል ተብሏል። ከኢንፎርሜሽን መረብ ደህንነት ኢንሳ ጋር በመተባበር የተሰራው ይህ አዲስ የካሜራ ቴክኖሎጂ በርካታ ጠቀሜታዎች አሉት ተብሏል። የመጀመሪያው የቁጥጥር ባለሙያዎች የሚያደርጉት ስራ በሙሉ በድምፅና በምስል ይመዘግባል ተብሏል። ሁለተኛው የተቀረጸው መረጃ ወዲያውኑ ለዋናው መስሪያ ቤትና ለቅርንጫፍ ጽህፈት ቤት በቀጥታ ይላካል ተብሏል። ሶስተኛው የቢሮ ባለሙያዎች በዋናነት መስሪያ ቤትና በቅርንጫፍ ጽህፈት ቤቶች ቁጥጥር የሚያደርጉ ሰራተኞች እያንዳንዱ እንቅስቃሴና የት አካባቢ እንደሚገኙም ይከታተላል ካሜራው ተብሏል። አራተኛው ከግብር ከፋዮች ጋር የሚደረጉ ንግግሮች በሙሉ ስለሚመዘገቡ ግልጽነትና ተጠያቂነትን ያረጋግጣል ተብሏል። ይህ እርምጃ በግብር አስተዳደር ሰራተኞች ላይ ያለውን ግልጽነትና ቅልጥፍና እንደሚያሳድግም ይጠበቃል ተብሏል። የአሜሪካ ውጭ ጉዳይ ሚኒስቴር ማርክ ሩቢዮ ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ ውይይት ማድረጋቸውን የአሜሪካ ውጭ ጉዳይ መስሪያ ቤት ለዛሀበሻ አንድ ኢሜል ልኳል። የአሜሪካ ውጭ ጉዳይ መስሪያ ቤት ዋና ምክትል ቃል አቀባይ ቶሚ ፒጎት ማምሻውን እንደገለጹት የሁለቱ ባለስልጣናት ውይይት ትኩረቱን ያደረገው በቀጠናዊ መረጋጋትና በአፍሪካ ቀንድ ዘላቂ ሰላምን ለመገንባት በሚያስችል ጉዳዮች ላይ ነው ብሏል። የአሜሪካ ውጭ ጉዳይ መስሪያ ቤት እንደገለጸው በውይይቱ ወቅት ሁለቱ ወገኖች አሜሪካና ኢትዮጵያ ለቀጠናው ሰላምና መረጋጋት ያላቸውን የጋራ ቁርጠኝነት አረጋግጠዋል። በተለይም ውስብስብ የጂኦፖለቲካዊ እንቅስቃሴዎችን በሚታዩባቸው የአፍሪካ ቀንድ የሰላም መሰረትን ለመጣልና ትብብርን ለማጠናከር በሚቻልበት ሁኔታ ላይ መምከራቸው ተገልጿል። ይህ የስልክ ውይይትና ከሰሞኑ ኢትዮጵያን ከጎበኙት የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጀነራል አንደርሰን ጋር ተያይዞ በአዲሱ የአሜሪካ አስተዳደርና በኢትዮጵያ መንግስት መካከል ያለው ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከርና በጋራ ጉዳዮች ላይ ተቀራርቦ ለመስራት ያለመ መሆኑ ከተለቀቀው መግለጫ መረዳት ይቻላል ሲል አስተያየት ሰጪዎች ተናግረዋል። በሌላው መረጃችን ቤተሰቦች የኤርትራ ዕጣ ፈንታ ከጊዜ ወደ ጊዜ እየተባባሰ መምጣቱ አንድ ሪፖርት አመላክቷል። የኤርትራ የወደፊት ዕጣ ፈንታ ከጊዜ ወደ ጊዜ ይበልጥ አሻሚና ግልጽነት የጎደለው የሆነ መምጣቱን በሆርን ሪቪው ድረገጽ ላይ የወጣ አዲስ ትንታኔ አመልክቷል። በማህደረ ነሲቡ የተዘጋጀው ይህ ትንታኔ የሀገሪቱ ብቸኛ ፓርቲ የሆነው ህግደፍ አንጋፋ አመራሮች ወይም የተጋደልቲ ትውልድ እድሜያቸው እየገፋና ቁጥራቸው እየተሟጠጠ በመምጣቱ ሀገሪቱ ለቀጣዩ ምዕራፍ የተዘጋጀች አትመስልም ብሏል። ትንታኔው 3 ነገሮችን በዋነኝነት አንስቷል። አንደኛ፣ የተቋም መዳከም። ሪፖርቱ እንደሚለው በፕሬዝዳንት ኢሳያስ አፈወርቂ የሚመራው ስርዓት ከነጻነት ትግሉ ማለትም ኢፒኤልኤፍ የወረሰውን የማዕከላዊነት እና ያልተገደበ አመራር ባህል በማጠናከር ተቋማዊ እድገት አፍኗል። በተለይም እንደ አስመራ ዩኒቨርሲቲ ያሉ ምሁራንን ያፈሩ የነበሩ ተቋማት እንዲፈርሱ መደረጉ፣ ገለልተኛ ሚዲያና ሲቪል ማህበረሰብ መጥፋታቸውና ተተኪ ትውልድ እንዳይፈጠር አድርጓል ይላል። ሁለተኛ፣ የትውልድ ክፍተት። ተጋደልቲና ዋርሳይ ስርዓቱ ስልጣኑን ሙሉ በሙሉ በነጻነት ታጋዮች ወይም ተጋደልቲ እጅ ያቆየ ሲሆን ወጣቱ ወይም ዋርሳይ ትውልድ ግን ራሱን ችሎ እንዳይቆም
እንዲያቆም አድርጎታል። ትንታኔው ዋርሳይ ትውልድ ዜግነታዊ ኃላፊነቶችን እንዲሸከም ተደርጓል፣ ነገር ግን ራሱን የቻለ እይታ ወይም ሀሳብ እንዳይፈጥር ተደርጓል ይላል። ይህም ወጣቱ ትውልድ በመንግስት ላይ ጥገኛ እንዲሆንና ሀገርን የመምራት ክህሎት እንዳያዳብር አድርጎታል ይላል። ሶስተኛው የተተኪ እጦት። የ79 ዓመቱ ፕሬዝዳንት ኢሳያስና በዙሪያቸው ያሉ አንጋፋ ባለስልጣናት እያረጁ በመጡ ቁጥር ስርዓቱ ተተኪ አላዘጋጀም። የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በተደጋጋሚ የሚያውጇቸው ከፍተኛ ወታደራዊና የፓርቲ ባለስልጣናት ሞት ይህንን የተተኪ እጦትና የስርዓቱን ስብራት በግልጽ ያሳያል ተብሏል። ትንታኔው ሲያገባድድ ገዢው ትውልድ ሲያልፍ ሀገሪቱ በመዋቅራዊ ደረጃ ላልተዘጋጀችበት ምዕራፍ ተጋልጣለች። ስርዓቱ ያፈናቸው የሚከተሉት ችግሮችም በከፍተኛ ሁኔታ ሊፈነዱ እንደሚችሉ ሪፖርቱ ያስጠነቅቃል። የመጀመሪያው ማስጠንቀቂያ የሀገሪቱ ኢኮኖሚ በህግ ድፍ ቁጥጥር ስር ባሉ እንደ ሂድር ትሪስት ባሉ ተቋማት የተያዘ እንጂ ሀገራዊ ገበያን ያላገናዘበ በመሆኑ። ሁለተኛው በቆላማ አካባቢዎች በሙስሊም ማህበረሰቦችና ትግርኛ ተናጋሪ ባልሆኑ ህዝቦች ላይ የነበረው የተዳፈነ ቅሬታና የተራዘመ መገለል እንደገና ሊያገረሽ ይችላል። ሶስተኛው የተማሩ ወጣትና ተቃዋሚ ኃይሎች በሙሉ ከሀገር ውጭ መሆናቸው በሀገር ውስጥ ካለው አስተዳደራዊ እውነታ ጋር ያላቸው ግንኙነት አዳክሞታል ብሎ ትንታኔውን ያበቃል። በሌላ በኩል ምንም እንኳን እስራኤል ከሐማስ ጋር የተኩስ አቁም ስምምነት ላይ ብትደርስም በጋዛ በመጠለያ ድንኳኖች ላይ በፈጸመችው የአየር ጥቃት ህጻናትን ጨምሮ 5 ሰዎች ተገደሉ። እስራኤል ከመኖራቸው የተፈናቀሉ ሰዎች በተጠለሉባቸው ድንኳኖች ላይ በፈጸመችው የአየር ጥቃት 2 ህጻናትን ጨምሮ 5 ፍልስጤማውያን ሲገደሉ 32 ገደማ ሰዎች መቁሰላቸውን የህክምና ባለሙያዎች ተናግረዋል። ጥቃቱ የተፈጸመባቸው ከኻን ዩኒስ ከተማ በስተ ምስራቅ አቅጣጫ በምትገኘው የጋዛ የባህር ዳርቻ አልማዊስ አካባቢ ነው። በኩዌርፊልድ ሆስፒታል የሚሰሩ የህክምና ባለሙያዎች እንደሚናገሩት ከተገደሉት መካከል የ8 እና የ10 ዓመት ዕድሜ ያላቸው 2 ወንድ ህጻናት ይገኙበታል ብለዋል። የ46 እና የ30 ዓመት ዕድሜ ያላቸው 2 ሴቶችና አንድ የ36 ዓመት ወንድም ከሟቾች መካከል እንደሆነም ተገልጿል። በአየር ጥቃቱ ጉዳት የደረሰባቸው 32 ገደማ ሰዎች የተጎዱት በሆስፒታል ህክምና እየተሰጣቸው መሆኑም ተገልጿል። የነፍስ አድን ሰራተኞች አልናጃት ከተባለው ካምፕ አስክሬኖች ማውጣታቸውን ለቢቢሲ ተናግረዋል። ይህ ካምፕ ባለፉት ጥቂት ወራት ከመኖራቸው የተፈናቀሉ በመቶ የሚቆጠሩ ሰዎች የተጠለሉባቸው በርካታ ድንኳኖችን የያዘ ነው። የዓይን እማኞች እንደሚናገሩት የመጀመሪያው ጥቃት ኢላማ ያደረገው በአልማዋሲ የተፈናቃዮች ካምፕ ውስጥ የሚገኝ ድንኳንን ነው ብሏል። ቀጥሎም በኩዌት ሆስፒታል አቅራቢያ ፍንዳታ መሰማቱን አስረድተዋል። ይህም በአቅራቢያ በሚገኙ መጠለያዎች ውስጥ የሰፈሩ ቤተሰቦች ላይ ድንጋጤ መፈጠሩም ጭምር አክሏል። የእስራኤል ጦር ረቡዕ ዕለት 5 ወታደሮች ላይ የደረሰውን ጉዳት ተከትሎ የሐማስ ሽብርተኞች ላይ ጥቃት መፈጸሙን ተናግሯል። የሐማስ ሽብር ድርጅት በተኩስ አቁም ስምምነት ላይ ግልጽ ጥሰት ፈጽሟል። በዚህም ሽብርተኞች በራፋ አካባቢ የተሰማሩ የእስራኤል መከላከያ ሰራዊት ወታደሮች ላይ ጥቃት ፈጽመዋል ሲል ባወጣው መግለጫ ላይ ከሷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በዚሁ መሰረት ምላሽ እንደሚሰጡ ዝተዋል። ሐማስ በበኩሉ የእስራኤል ጥቃት አረመኔያዊ፣ ንጹሐንን ያለየና የተኩስ አቁም ስምምነትን የጣሰ በማለት ገልጾታል። በመስከረም 2016 ዓ.ም 1200 ሰዎች የተገደሉበትና ከ251 ያህል ሰዎች ታግተው የተወሰዱበት የሐማስ ጥቃት ተከትሎ የእስራኤል ሰራዊት በጋዛ በፈጸመው ወታደራዊ ዘመቻ ከ70,000 በላይ ፍልስጤማውያን ተገድለውበታል።